የተከበራችሁ የማዚነት የዩቲዩብ ቻናል ተከታታዮች እንደምናችሁ። ዛሬ አዲስ መጽሐፍ ይዤላችሁ ቀርቤያለሁ። ስቶፕ አክቲንግ ላይክ ኤ ሴለር ኤንድ ስታርት ቲንኪንግ ላይክ ኤ ባየር ይላል በጀሪ በከፍ የተጻፈ መጽሐፍ ነው። ይህ መጽሐፍ እንግዲህ ትወዱታላችሁ ተስፋ አደርጋለሁ። ስፔሻሊ እናንተ ነጋዴ ወይም ደግሞ ነጋዴ ለመሆን ካሰባችሁ ማለት ነው። ለምሳሌ አንድ ዕቃ ለመግዛት ገበያ ብትሄዱ ገና እንደገባችሁ የተለያዩ ሰዎች ሻጮቹ እናንተን መንጎተት ነው የሚቀራቸው። አሪፍ ጫማ አለን፣ ምርጥ ጫማ ለአንቺ የሚስማማ ይህንን ሞክረሽዋል፣ ያንንስ ብቻ ያዋክቧቸዋል። ነገር ግን ማንም ቢሆን ምንድን ነው የምትፈልጊው፣ የምትወጂው ስታይል ምን አይነት ነው፣ ምርጫሽ ምንድን ነው ብሎ የሚጠይቃችሁ ሰው አታገኙ። በጣም የሚገርመው ማለት ነው እቃ ሲሸጡልን ተመልሰን ሌላ ቀን የምንገዛ አይመስላቸውም። ዛሬውኑ መሸጥ እንዳለባቸው ነው የሚያስቡት። ለዛም ነው አብዛኛዎቻችን ስለ ነጋዴዎች መጥፎ አስተሳሰብ ያለን። እናንተን ለመጥቀም ሳይሆን እናንተን ለመዝረፍ የቆሙ ነው የሚመስሉት። ሻጭ ከሆናችሁ አስታውሱ፣ እንደ ሻጭ ሳይሆን እንደ ገዢ ለማሰብ ሞክሩ። በመጀመሪያ ስለምትሸጡት እቃ እውቀት ይኖራችሁ፣ ጥልቅ የሆነ እውቀት ይኖራችሁ። ይህንንም ስላችሁ የሚገዛችሁ ሰው ሲመጣ ካላችሁ እውቀት ብታካፍሉት ያ ሰው የበለጠ በእናንተ እምነት እንዲኖረው ታደርጉታላችሁ። ሁለተኛው እና ዋነኛው ነገር ደግሞ የምትሸጡለትን ሰው ምንድን ነው የሚፈልገው የሚለውን መርዳት። ለዚህ ደግሞ ትክክለኛ የሆነ ጥያቄ ፍላጎት ምንድን ነው፣ ስታይልህ ምንድን ነው፣ ያማረክ ነገር ምንድን ነው፣ የምትወደው ነገር ምንድን ነው፣ የመሳሰሉ ጥያቄዎችን መጠየቅ። ከዛ በተጨማሪ ደግሞ ትክክለኛ ነገር እንዲገዛ እገዛ ማድረግ፣ የምታውቁት ጠቃሚ ነገር ካለ ሀሳብ ካለ ማካፈል። አስታውሱ፣ ልክ እንደ ሻጭ ሳይሆን ራሳችሁ እንደ ገዢ አድርጋችሁ መመልከት አለባችሁ። ንግድ ውስጥ የመጀመሪያው ነገር ታማኝነት ነው። ሰዎች እናንተን ካመኗችሁ በቀላሉ የምትሏቸውን ነገር ያደርጋሉ። ከዛ በተጨማሪ ደግሞ ዘላቂ የሆነ ደንበኝነትን ትፈጥራላችሁ። ታማኝነታችሁን ከሚገነባው አንዱ ነገር ደግሞ ይሄ ዕቃ ለአንተ አይሆንህም፣ አልሸጥልክም ማለትን መርሳት የለባቸውም። የምትሸጡላቸው ትርፍ ስለምታገኙ ብቻ እንዳልሆነ፣ የምትሸጡላቸው በሚገዙት ዕቃ እነሱም ተጠቃሚ እንደሚሆኑ ስታምኑ ብቻ መሆን አለበት። የዚህ መጽሐፍ ዋነኛ ዓላማ አሁን እየጠቀስኩላችሁ ሀሳቦች ሲሆን ከዚህ ጋር ተያይዞ ሌሎች ጠቃሚ ሀሳቦችንም ያነሳል። ለምሳሌ ቅድም እንደጠቀስኩላችሁ ስለምትሸጡት ዕቃ ጥልቅ የሆነ እውቀት ማግኘት እንዳለባችሁ ይነግራችኋል። ከደንበኛችሁ ጋር በምታደርጉት ግብይት የምትጠቀሙት ቃላት የተመረጠና እናንተ ሻጭ ብቻ ሳይሆን ከልባችሁ ገዣችሁ ወይም ደንበኛችሁ በሚገዛው ዕቃ ደስተኛ እንዲሆን እንደምትፈልጉ ማሳየት አለባችሁ በንግግራችሁ ማለት ነው። ሌላ ደግሞ የምትሸጡት ዕቃ የምትወዱት ዕቃ ቢሆን የበለጠ ሌሎችን ሰዎች በቀላሉ መማረክ ትችላላችሁ። የምትወዱት ዕቃ ከሆነ ስለምትወዱት ዕቃ ጠለቅ ያለ እውቀት ይኖራችኋል። ጠለቅ ያለ እውቀት ሲኖራችሁ ደግሞ በደንብ አድርጋችሁ ማብራራት ትችላላችሁ ስለ ዕቃው ማለት ነው። ያንን ደግሞ በምታደርጉበት ሰዓት ደንበኛችሁን በቀላሉ ማሳመን ትችላላችሁ። አንድ በተጨማሪ ልገልጽላችሁ የምፈልገው ነገር ምንድን ነው? ይህ መጽሐፍ ከመገበያያነት አልፎ እንዲሁም ከሰዎች ጋር ላላችሁ ቅርርብ፣ ግንኙነት የተሻለ መንገድ እንደሚፈጥርላችሁ ተስፋ አድርጋለሁ። በአጠቃላይ የዚህ መጽሐፍ ዓላማ የምትሸጡትን ዕቃ ልክ ለራሳችሁ እንደምትሸጡ አድርጋችሁ ማሰብ እንዳለባችሁ፣ እንዲሁም ራሳችሁን በገዢው ጫማ መመልከት እንዳለባችሁ ለማስረዳት ነው። ሌሎች ጠቃሚ ሀሳቦችን ይዟል። እንግዲህ ለእናንተ ይህንን ዛሬ ያቀርብላችኋለሁ። በሚቀጥለው ሌላ መጽሐፍ ይዤ ያቀርብላችኋለሁ። የዛሬውን አጠር ያለች ሀሳብ እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ። መልካም ጊዜ። እንዳትረሱ። ስቶፕ አክቲንግ ላይክ ኤ ሴለር፣ ስታርት ቲንኪንግ ላይክ ኤ ባየር